ሰላም ሰላም የቤቶች አለም ቤተሰቦች ዛሬ እንግዲህ የምገኘው መጀመሪያ ግን ራሴን ላስተዋውቃችሁ ሙና እባላለሁ። ዛሬ እንግዲህ የምንገኘው የት ነው? አየር ጤና አካባቢ ነው። አየር ጤና አካባቢ ምን ነገር እንደጣለኝ አሁንም የምነግራችሁ ይሆናል። አየር ጤና አካባቢ ሞን ሪል ስቴት ኮምፓውንድ አፓርትመንት ወይም ደግሞ ኮምፓውንድ የመኖሪያ መንደር እየገነባ ይገኛል። ሞን ሪል ስቴት ምንድነው? በማን የተመሰረተው የሚለውን ነገር ደግሞ አሁን ግልጽ አደርግላችኋለሁ። ሞን ሪል ስቴት እንግዲህ የተመሰረተው መሐመድና ኑሜሪ በተባሉ ሁለት ኢንቨስተሮች ነው። ሞን ሪል ስቴት እንግዲህ በ8000 ካሬ ላይ ያረፈ ኮምፓውንድ የመኖሪያ መንደር ሲሆን በውስጡ 5 አፓርትመንት ቤቶች ይኖሩታል። 5 አፓርትመንት ቤቶች ይኖሩታል ስል በሁለት በአስፋልት በኩል ሚክስድ ዩዝ የሆኑ አፓርትመንቶች ይኖሩታል። ማለትም የንግድ ሱቆች እስከ 4ኛ ፎቅ ድረስ የንግድ ሱቆች ሲኖሩት በጎን በኩል ደግሞ አንድ G+5 የሆነ የንግድ ሱቅ ብቻ የያዘ አንድ አፓርትመንት አንድ ቢልዲንግ ይኖራል። የቀረውን ደግሞ ሁለት አፓርትመንቶች ሙሉ ለሙሉ ሬዚደንሻል ወይም ደግሞ የመኖሪያ ብቻ አፓርትመንቶች ይኖሩታል። የተቀረውን ካሬ ደግሞ አንድ ላይ ይኖሩታል። የተቀረውን ካሬ ደግሞ ግሪን ኤሪያ ሲኖረው በውስጡ የመዋኛ ገንዳ፣ የልጆች መጫወቻ፣ የመሮጫ ትራክ እንዲሁም የተለያዩ አይነት የአሚዩዝመንት ወይም ደግሞ የመጫወቻ ቦታዎች ይኖሩታል ማለት ነው። እሺ ቅድም ሙና ሚክስድ ዩዝ አፓርትመንት ስትይ ሰምቻለሁ። እስቲ ስለ ሚክስድ ዩዝ አፓርትመንት የተወሰነ ገለጻ ስጪ። ሚክስድ ዩዝ አፓርትመንት ስንል አሁን ለምሳሌ አፓርትመንቶች በብዙ አይነት መልኩ ይጠቃለላሉና ከነሱ ውስጥ ምንድነው ሚክስድ ዩዝ አፓርትመንት ነው። ሚክስድ ዩዝ አፓርትመንት ስንል በውስጡ ምን ይኖራል? የንግድ ሱቆች ይኖራሉ እስከ 3 ደንበኞቻችን ግልጽ ለማድረግ ያክል ሱቆች አሉን ስትይን ያለቁ ናቸው ወይስ በግንባታ ላይ ያሉ ናቸው? እስቲ እና ስለ አከፋፈላቸው የተወሰነ ነገር ብትይን ያው ለደንበኞቻችን ግልጽ ለማድረግ ያክል ማለት ነው። ኦኬ እሺ ምንድነው አሁን አንድ አፓርትመንታችን ላይ ፊት ለፊት አሁን እየቀረጽንበት ያለው አፓርትመንት ላይ ምንድነው ሙሉ በሙሉ የተጠናቀቁ ሱቆች ነው የዘን ያለ ነው። የነሱ ያከፋፈል ሁኔታ ምንድነው በሁለት አይነት አከፋፈል ሁኔታ ነው የሚኖረው። ግራውንድ ላይ 100% ነው ክፍያቸው። ምክንያቱም አሁን መጋቢት 24 ላይ ስለምናስረክብ ስራ ስለሚጀምሩ ማለት ነው። ታህሳስ 18 ላይ በነገራችን ላይ አስረክበን ነበር ማለት ሙሉ ለሙሉ ለባለቤቶቹ ቁልፍ ያስረከብንበት ሰዓት ነበር። መጋቢት 24 ላይ ደግሞ ሙሉ በሙሉ ሪል ስቴቱ ስራ ስለሚጀምር ስራ የሚጀምሩ ሱቆች ናቸው ያሉ። ሰከንድ ፍሎር ላይ እና ፈርስት ፍሎር ላይ ደግሞ ምንድነው ቅድመ ክፍያቸው ከ50% ጀምሮ ነው። እነሱ ላይ 50% ከፍላችሁ ቀሪውን ደግሞ በሁለት ወር ጊዜ ውስጥ የምትከፍሉበት አጋጣሚ ይኖራል ማለት ነው። በተጨማሪ እሺ ሁለተኛው ደግሞ ምንድነው በግንባታ ላይ ያለ በግንባታ ላይ ያሉ ሁለት ቢልዲንጎች ይኖሩናል። ማለትም ካጠገቡ ያለው ከዚህ ጋር እንደ መንታ ህንፃ የሚገለገል አንድ አይነት መግቢያ ያላቸው ሁለተኛው በግንባታ ላይ ያለ ነው። እሱ ኦሬዲ ሁለተኛ ቤዝመንት ላይ የደረሰ ነው። ሶሪ ፍሎር አልኩኝ። ሁለተኛ ቤዝመንት ላይ የደረሰ ነው። እሱ ደግሞ ከፈርስት ፍሎር ጀምሮ ሱቆች ይኖሩታል። የእሱ ቅድመ ክፍያ ስንት ነው? ከ30% ቅድመ ክፍያ ጀምሮ በአንድ አመት ከ6 ወር ጊዜ ውስጥ ከፍሎ የሚያጠናቅቁት አከፋፈል ይኖረዋል ማለት ነው።